ሰላም ጤና ይስጥልኝ እንደምን አላችሁ? እንደምን ሰንብታችሁ? የፋሊ ቲክቶክ ቻናል ቤተሰቦች ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ በተለያዩ ሶሻል ሚዲያ አማራጭ ሀሳቦችን ለማድረስ የሞከርኩ ነው። ቅድም አንድ ጽሁፍ እያየሁ ነበረ። ህይወት እንደ መጽሐፍ የምትገለጥ ናት የሚል ጽሁፍ አይቼ በጣም ገርሞኛል። ምክንያቱም እንዴት ገርማል ልትሉ ይችላላችሁ። እኔ ያስገረመኝ እዛ ላይ የምንጽፈው ነገር ጥሩ ነው ወይንስ መጥፎ ነው? ሁሉም ሰው እንግዲህ በየቀኑ የሚከውናት መጥፎም ይሁን ጥሩ ተግባራት የህይወቱ አንድ አካል እንደ መጽሐፍ የሚገለጠው ማለት ነው። ያ መጽሐፍ መቼ የሚደመደመው ሰውየው ከዚህ ዓለም በሞት ሲለይ፣ ያኔ መጽሐፉ ወይ በጥሩ ይነበባል ወይ ደግሞ መጥፎ ይነበባል። ብዙ ጊዜ ልብ ላንለው እንችላለን። በየቀኑ የምንሰራት ጥቃቅን ስህተቶች ተደራርባ ተከምራ በኋላ ላይ ወደ መጥፎ ደረጃ ታደርሰናለች። ስለዚህ እኔ በየቀኑ የምጽፈው ነገር ምንድን ነው? ጥሩ ነገር እየጻፍኩ ያለሁት ያ ማለት ነው ጥሩ ነገር እየሰራሁ ነው። ጥሩ ነገር መስራት ሲባል ምን ማለት ነው? እኔ ጥሩ ነገር መስራት እንኳን ባልችል እንኳን ሌሎችን ላለመጉዳት እንቅፋት ላለመሆን ጥረት እያደረኩ ነው። ይሄ ራሱ ይጻፋል። ብዙ ጊዜ መጽሐፍ ሲባል የግድ እንደ ደራሲያን በእስክሪብቶ ጽፈን ምናሳትም አይደለም። ያኔ የሚነበብበት ጊዜ አለ። አንዳንድ ጊዜ አንዳንድ ሰዎች በቀብር ስነስርዓታቸው ላይ አንዳንዱ ዝም ብሎ ነካ ተደርጎ ነው የሚተላለፈው። ለምን? አብዛኛው በመጥፎ ሁኔታ ይሆናል ያሳለፈ። ስለምን ይወራልታል? ዝም ብሎ ለይስሙላ እንዲያደርጉ ተብሎ ይወራል። ያ ጥሩ ታሪክ ያለውማ ጥሩ ስራ የሰራውማ የጋዜጦች የፊት ገጽ ሆኖ ይነገርለታል። በተለይ ከራሱ አልፎ ለሀገር ለወገን የሚጠቅም ስራ የሰራ ሰው ማለት ነው። እኔ የኛ መጽሐፍ ምን አይነት መጽሐፍ ነው? የሚነበብ ጥሩ መጽሐፍ ነው እየጻፍን ያለ ነው ወይስ በመጥፎ የሚነሳ መጽሐፍ ነው እየጻፍን ያለ ነው? እሱ ላይ እኔ በጣም ማሰብ መጨነቅ ያለብን ይመስለኛል። ምክንያቱም ሁልጊዜ በእጃችን ያለው ዛሬ ያለንበት ቀን ነው። ነገ የኛ ቀን አለ።